That Ali Khamenei, Iran's supreme leader, is indeed dead. This assessment coming from the President of the United States. የማይታመነው ሆነ። አያቶላህ ኻሜናይ የማይደፈሩ የማይበገሩ ይመስሉ የነበሩት መንፈሳዊ አለቃ አስከሬናቸው እንደ ዕቃ ወድቆ ከፍርስራሾች ስር ተገኘ። የኢራቁን ፕሬዝዳንት ሳዳም ሁሴንን የአረፋ በዓል ዕለት የሰቀሉት አሜሪካኖች የኢራኑን መሪ ለመግደል የዘንድሮን ሮመዳን ጠብቀዋል። እነሆ የኢራን ብቻ ሳይሆን የነ ሁቲ መንፈሳዊ አባት፣ የነ ሂዝቦላህ ነፍስ አባት፣ የነ ሐማስ የጡት አባት፣ የመካከለኛው ምስራቅ አማጽያን ጠርናፊ አሊ ሁሴናይ ኻሜናይ ተገደሉ። እስራኤልም ማለች ያ መጥፎ ሰው ከነቤተሰቡ ተደመሰሰ። ፕሬዝዳንት ትራምፕም ቀጠሉ፣ በታሪክ ውስጥ መጥፎውን ሰው አስወግደነዋል። መገናኛ ብዙሃን አከሉ፣ 40 ከፍተኛ የኢራን ባለስልጣናት ተገድለዋል። የ89 ዓመቱ አዛውንት ተገደሉ የሚለውን ዜና ዋሽንግተንና ቴል አቪቭ ሲያውጁት በመካከለኛው ምስራቅ የተፈጠረው መናወጽ አቅሉን ስቷል። ከባህሬን እስከ ዱባይ፣ ከጆርዳን እስከ ኩዌት የኢራን ሮኬቶች ዘንቦባቸዋል። ካታርና ሳውዲም አልተረፉም። እነዚህ ሁሉ የኢራን እሳቶች የአረቡ ዓለምን ሰማያት እየቆራረሱ የመካከለኛው ምስራቅን ሕንፃዎች እየደረመሱ ውለው ያደሩት ከአያቶላሁ መገደል በኋላ ነው። አሁን አሊ ሁሴናይ ኻሜናይ የኢራን አብዮት ብቻ ሳይሆን የሥርዓቱ መንፈሳዊ አባት ላይመለሱ ተሸኙ ተባለ። እስራኤልና አሜሪካ የኢራንን የኒውክለር ጣቢያ አወደምኑ ካሉ፣ ቴልአቪቭ ቴህራን ድረስ መኝታ ቤታቸውም ውስጥ ገብቼ ከጦር ኤታማዦር ሹም እስከ ጄኔራሎች ገደልኩ፣ ተልእኮዬም ተጠናቀቀ ካለች፣ ዋሽንግተን የኢራንን የተራራ ስር የኒውክለር ጣቢያ ለመምታት ተተኩሶ የማያውቀውን ቦምቤን ተጠቀምሁ፣ እናም ኢላማዬ በትክክል መጥቷል ካለች ዓመትም አልሞላቸው። ይህ ሁሉ ሲሆን አያቶላህ ኻሜናይ ተርፈው ነበር። ቅርንጫፎቹ እንደተመለመለበት ዛፍ የሾሟቸው ሁሉ ተገድለው፣ ቀብተው ያስቀመጧቸው ጄኔራሎች ሁሉ በተኙበት ቀርተው፣ እሳቸው ግን አንዳችም ጉዳት ሳይደርስባቸው ተርፈው ነበር። አምና ያ ሁሉ ጥቃት በኢራን ሲፈጸም የተረፉት አያቶላሁ የተፈቀደላቸው ተጨማሪ ዕድሜ 9 ወር ገደማ ነበር። ያለፉትን 9 ወራት የኖሩት በአሜሪካና እስራኤል ቸርነት ነበር እንደማለት። አምና እነ ዶናልድ ትራምፕ ይናገሩት የነበረው አያቶላሁ የተደበቀበትን እናውቃለን፣ ልንገድለው ስላልፈለግን ፈቅደን ትተነዋል በማለት ነበር። በዚህኛው ዙር ግን ያንን መጥፎ ሰው ገደል ነው። ይህም ለአሜሪካውያንና በዚህ ሰው ክፉ ተግባራት ለተማረሩ ሁሉ ትልቅ ዜና ነው። ኢራናውያን ሆይ የራሳችሁን መንግስትና የሚገባችሁን ክብር ለመጎናጸፍ እድሉን ተጠቀሙበት ሲሉ ጥሪ አቅርበዋል። ምንም ተባለ ምን አያቶላሁ ተገድለዋል ተብሏል። ከ45 ዓመታት በፊት ያመለጡት ሞት በ44 ዓመታቸው አንድ እጃቸውን ቀምቶ ድምፃቸውን አዛብቶ የሳታቸው መልአከ ሞት ከ45 ዓመታት በኋላ ይዟቸው ሄዷል። ያኔው ገዳዮቻቸው አገር በቀል ነበሩ። የአሁኖቹ ደግሞ ከውጭ የሄዱ ናቸው። ከ2 ወራት በፊት የቬንዙዌላን ፕሬዝዳንት አስረው የወሰዱት ፕሬዝዳንት ትራምፕ አሁን ደግሞ የኢራኑን አገራዊ መንፈሳዊ መሪ መግደላቸውን ገልጸዋል። ጥያቄው ከዚህ በኋላ ነው። በእርግጥ የአያቶላሁን መገደል መዘዝ አለው ወይስ እረፍት ነው? ለኢራንም ሆነ ለመካከለኛው ምስራቅ ትርጉሙ እንዴት ያለ ነው? በእርግጥ ወታደራዊ መሪን መፍጠር፣ ሳይንቲስትን መውለድ የሚያይቸግረው የኢራን ማህፀን እኒህን አያቶላህ የሚተካ ሰው ማግኘት ይቻለዋል ወይ? ደግሞስ አያቶላህ መሰየም ቀርቶ ኋላ ቀር ነው የሚባልለት ሃይማኖት አከል አገዛዝ ተወግዶ ዘመናዊ መስተዳድር ቢመሰረት ይቻላል የሚል ድምጾች ሰሚ ያላቸው ወይ? አያቶላሁ ኢራንን ያጎድሏታልን? እሳቸው ስለመሆኑ ማን ናቸው?